ሰላም ሰላም ጤና ይስጥልን እንደምን አደራችሁ። የዕለቱን ስፖርታዊ ጥንክሮች ነው ይዘንላችሁ ቀርበናል። በቅድሚያ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። በዓለም ዋንጫ እንግዲህ የሩብ ፍጻሜ ጨዋታዎች ዛሬ ምሽት 5 ሰዓት ላይ ተካሂደው ነበረ። ስፔን ከቤልጂየም ያደረጉት ጨዋታ እጅግ አስገራሚና አዝናኝ ጨዋታ ነበረ። ይሄ በጣም ሲጠበቅ የነበረ ጨዋታ ነው። ቤልጂየም ከመጣችበት አንጻር ምናልባትም ስፔንን ታሸንፋለች የሚል ግምት ተሰጥቷት ነበረ። እጅግ አስገራሚ ጨዋታን ነበረ ያየነው። ትሮሳርድን እና መሳሰሉትን የያዘችው የቤልጂየም ስብስብ እንግዲህ አመጣጧ በጣም ከባድ ነበረ። ለስፔን ታሰጋለች የሚል ብዙ ግምት ሲሰጥ ነበር። ነገር ግን ስፔኖች እነ ያሚን ያማልን የመሳሰሉ ድንቅ ከዋክብቶች ስላሉ እነ ሜሪኖን የመሳሰሉ ማይክል ሜሪኖን የመሳሰሉ ድንቅ ከዋክብቶች ቤልጂየምን አሰናብቷታል ማለት ነው። የቤልጂየም ጉዞ እንግዲህ እዚህ ድረስ ሆኗል ማለት ነው። በስፔን ተገድቷል። ስፔን 2-1 በማሸነፍ ግማሽ ፍጻሜውን ተቀላቅላለች ማለት ነው። ስፔን በግማሽ ፍጻሜ ከፈረንሳይ ጋር የምናያት ቡድን ናት። የሚገርም ነው። እነዚህ ገራሚ ቡድኖች እንግዲህ የዓለማችን ድንቅ ብሔራዊ ቡድኖች በቀጣይ ጨዋታቸውን ያደርጋሉ። ማክሰኞ 4 ሰዓት ከምሽቱ እነዚህ ሁለት በጣም የኳስ ድንቅ ሀገሮች ይጋጠማሉ። እነሱን የምናይ ይሆናል። ስፔን እንግዲህ ቤልጂየምን 2-1 በማሸነፍ ግማሽ ፍጻሜው ስትቀላቀል የሚገርም ነበረ። ስፔን ፋቢያን ሉዊስ ነበረ እንግዲህ በ30ኛው ደቂቃ ላይ ይህ አስገራሚ ልማደኛ አስቆጣሪ የሚገርም ልጅ ነው። በፋቢያን ሉዊስ በ30ኛው ደቂቃ ባስቆጠራት ጎል 1-0 ስትመራ ብትቆይም የኋላ ኋላ ግን በ41ኛው ደቂቃ ላይ ጎል አዳኙ የቤልጂየም ጎል አዳኝ በጣም ይሄ ወጣት ጎል አዳኝ ነው። ለቤልጂየም አሁን በጣም ታሪክ እየሰራ እስካሁን ጎሎችን በማስቆጠር እዚህ ያደረሳት እሱ ነው። ከነ ሉካኮ ጋር እንግዲህ ከሉካኮ ትሮሳርድ ጋር በጥምረት በመፍጠር ልማደኛው ዲካትሪ በ41ኛው ደቂቃ ላይ ነበረ ለቤልጂየም ጎል አስቆጥሮ አንዳቻ ሆኖ በጣም ልብ አንጠልጣይ ነበረ። ስፔን እንግዲህ ይህንን ጨዋታ አሸንፋ በቀጣዩ ዋንጫ ታነሳለች ተብላ ከሚገመቱት ቡድኖች መካከል አንዷ ናት። ፈረንሳይ፣ ስፔን፣ አርጀንቲና እና እንግሊዝም አለች። እነዚህ እንግዲህ ትልቅ ግምት የተሰጣቸው ሀገሮች ናቸው። አንዳቻ ሆነው ግን ለብዙ ደቂቃዎች ልብ አንጠልጣይ ሆነው ቆይቶ ነበረ። በሚገርም ሁኔታ አቻ ወጡ ሲባል ለ30 ተጨማሪ ደቂቃ ሲታሰብ ባልታሰበ ሰዓት ግን አንዳቻ ሆነው ወደ መልበሻ ክፍል ሄደው ነበረ። ከረፍት መልስ ጨዋታው ቀጥሎ በሚገርም ሁኔታ እንግዲህ ከረፍት መልስ እንግዲህ ጨዋታው ቀጠለ። ምን ሊፈጠር ይችላል እያልን በልብ አንጠልጣይነቱ ጨዋታው ቀጥሎ ሉዊስ ዴላፎንቴ እንግዲህ የስፔኑ አሰልጣኝ የሚገርም ነው። ይህንን ታክቲክ በጣም እየተጠቀሙበት ይገኛሉ። ልክ ሱፐር ሚኬል አርቴታ በአርሰናል ውስጥ በመድፈኞች ውስጥ እንደሚያደርገው ሚኬል ሜሪኖን እንግዲህ ባለቀ ሰዓት ነበረ እየቀየረ በፕሪሚየር ሊጉ ሲጠቀምበት የነበረው። እሱም ጎል ያገባ ነበር። እንደዚህ ሁሉ የሉዊስ ዴላፎንቴም የስፔኑ ብሔራዊ ቡድን አሰልጣኝ ሁልጊዜም እንግዲህ ከተቀያሪ ወንበር በመነሳት ባለቀ ሰዓት እንግዲህ የሚገርም ጎል አስቆጥሯል። እንግዲህ የመድፈኞቹ ይሄ ድንቅ አጥቂ ሚኬል ሜሪኖ እንደገና ታሪክ ሰርቷል። ፖርቹጋል ላይ ጎል አስቆጥሯል ባለቀ ሰዓት። አሁንም ባለቀ ሰዓት ጎል በማስቆጠር የሚገርም ስፔንን 2-1 በማሸነፍ ወደ ቀጣይ ግማሽ ፍጻሜ እንድታልፍ አድርጓታል። በ88ኛው ደቂቃ ላይ ነበር እንግዲህ ጎል በማስቆጠር ስፔን ወደ ግማሽ ፍጻሜ እንድትሻገር የበኩሉን አስተዋጽኦ ያደረገው። በጣም የሚገርም ነው። አይችን በጣም ባለቀ ሰዓት በመጠቀም ስፔንን 3 ጨዋታዎች ላይ ወደ ቀጣይ ዙር እንድታልፍ ትልቅ ተጋድሎን ያደረገ ተጫዋች ነው። ፖርቹጋል ላይ ማየት ይቻላል። ፖርቹጋልም ላይ እንዲሁ ባለቀ ሰዓት ጎል አስቆጥሮ እነ ሮናልዶን ያስለቀሰበትና በጣም በፖርቹጋላውያን ላይ ድንጋጤን ያመጣበትም ሁኔታ ነበረ። አሁንም በስፔን ላይ እንደዚሁ በቤልጂየም ላይ ደግሞታል ማለት ነው። ለስፔን ታሪካዊ ልጅ ቁርጥ ቀን ልጅ ባለውለቷ ሆኗል። ባለቀ ሰዓት ከተቀያሪ ወንበር እየገባ እንግዲህ ጎል በማስቆጠር ስፔኑን 2-1 እንድታሸንፍ ትልቅ አስተዋጽኦ ያደረገ ተጫዋች ነው። ስፔን እንግዲህ የፊታችን ማክሰኞ በቴክሳስ ዳላስ ስታዲየም እንግዲህ ምሽት 4 ሰዓት ላይ ለፍጻሜ ትፋለማለች ከፈረንሳይ ጋር። ከታላቋ ድንቅ ስብስቦች ካሏት ፈረንሳይ ጋር ትፋለማለች። ያሚን ያማል የዓለማችን ድንቁ ከኩሊያን ምባፔ የዓለማችን ድንቁ ጋር
ይፋለማሉ። እንግዲህ የሚገርም ጨዋታ ነው የምናየው። ሚኬል ሜሪኖ 3 ጎሎች አሉት በዚህ ዓለም ዋንጫ ድንቅ ስራን እየሰራ ይገኛል። እንግዲህ ለሀገሩ እንደነገርኳቸው 3 ጎሎችን በማስቆጠር ታሪካዊ ተጫዋች ሆኗል። የስፔን አሰልጣኝ ሉዊስ ዴላ ፎንቴ እንግዲህ ሚኬል ሜሪኖን ቆላምጠውታል፣ አድንቀውታል። በዓለም ዋንጫው ላይ ካሉ ምርጥ ተጫዋቾች አንዱ ነው ሲሉም አክለው ሀሳባቸውን በመስጠት አጎላምሰውታል፣ አድንቀውታል። ድንቅ ተጫዋች ነው ብለውታል። ሉዊስ ዴላ ፎንቴ እንግዲህ ስለ ተጋጣሚያቸው ማክሰኞ ስለ ተጋጣሚያቸው ስለ ፈረንሳይ እኛ ብቻ ነን በተከታታይ 2 ጊዜ ያሸነፍን ሲሉ ከወዲሁ ሸንቆጥ የሚያደርግ ሀሳባቸውን አስተላልፈዋል። እኛ በተከታታይ 2 ጊዜ ያሸንፈናቸዋል ለማለት ነው ፈረንሳይን። ስፔን ከዚህ ቀደም እንግዲህ ፈረንሳይን ከዩሮ ግማሽ ፍጻሜ ከኔሽንስ ሊግ ግማሽ ፍጻሜ ውጪ አድርጋታለች። 2 ጊዜ ተገናኝተው ከዩሮ እና ከኔሽንስ ሊግ ግማሽ ፍጻሜ ላይ ተገናኝተው ከሁለቱም ውጭ ያደረገቻት እንግዲህ ፈረንሳይን ስፔን ናት። አሁን ምን ሊፈጠር ይችላል? በጣም በጉጉት የሚጠበቅ ጨዋታ ነው። የጨዋታው ኮከብ ሆኖ የተመረጠው በስፔን በኩል የወጣቱ የዓለማችን እንግዲህ ወደፊት እነ መሲን ይተካል የሚባለው ድንቅ ተጫዋች ያሚን ያማል ነው። ኮከብ ሆኖ ተመርጧል። እሱም እንደ አሰልጣኙ እንዲሁ ሀሳቡን ስለ ፈረንሳይ ስለ ተጋጣሚያቸው ሀሳቡን ሰጥቷል። ፈረንሳይ መፍራት ካለባት እኛን ብቻ ነው ሲል ሀሳቡን ገልጿል። እንግዲህ ማክሰኞ ስፔን ከፈረንሳይ፣ ያሚን ያማል ከክሊያን ምባፔ የሚጋጠሙ ይሆናል። ይህን ጨዋታ እንግዲህ በጉጉት የሚጠበቅ ጨዋታ ነው። እነሆ እኛም ወደ እናንተ እናቀርብላችኋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። የሚገርም ነው እንግዲህ በማች 1 ላይ ፈረንሳይ ከሞሮኮ ተጫውተው ሞሮኮ ተሰናብታለች። ፈረንሳይ ማለፏን ነግራናችሁ ነበረ። ማችቱ እንግዲህ ትናንት ምሽት የተደረገው ጨዋታ 5 ሰዓት ላይ ስፔን ከቤልጅየም፣ ስፔን ወደ ቀጣይ ያልፋለች፣ ፈረንሳይ ወደ ቀጣይ ያልፋለች። ይህ ጨዋታ በሎስ አንጀለስ ስቴዲየም ነበር የተደረገው የስፔን እና የቤልጅየም ጨዋታ። ማች 3 እንግዲህ ኖርዌይ ከኢንግላንድ እንዲሁም የሚፋለሙ ይሆናል። ይህም ደግሞ በማያሚ ስታዲየም ነው የሚደረገው። የሚገርም ጨዋታ ነው። ይህም በሚያሚ ስታዲየም ኪክኦፍ ታይም 2:30 በኤም የምንመለከተው ይሆናል። የሚገርም ጨዋታዎች እና ሌላው አርጀንቲና ከስዊዘርላንድ ይህም የሚደንቅ ጨዋታ ነው። ይህም ደግሞ በካንሳስ ሲቲ ስታዲየም የሚካሄድ አስገራሚ ጨዋታ ነው። ጁላይ 12 ላይ ነው እንግዲህ የሚካሄደው። የኖርዌይ ኢንግላንድም ጁላይ 12 እንዲሁን የምንመለከተው ይሆናል። የእነዚህ ተጋጣሚዎች እንግዲህ እነዚህ ሀገራት እነዚህ ብሔራዊ ቡድኖች ማን ከማን ይገናኛል? እንግዲህ የኖርዌይ እና ኢንግላንድ አሸናፊ ከአርጀንቲና እና ስዊዘርላንድ አሸናፊዎች ይገጥማል። ስፔን እና ፈረንሳይም እንዲሁ ይገናኛሉ። የሚገርም የዓለም ዋንጫን እያየን ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ጨዋታዎችን እኛ ከወዲሁ እናቀርብላችኋለን። ሰላም፣ ጤና ይስጥልን። ቻው